ጥያቄ ምን ነበር? ቀጥልሽ። መስቀል ላይ ለአንተ ኃጢአት ሲል አምላክ ሞቷል? ኦፍ ኮርስ ሞቷል። ኦኬ በጣም ጥሩ። ኢየሱስ አምላክ ነው? አምላክ ነው። አምላክ ይሞታል? አምላክ ይሞታል? ሳይሆን ጥያቄ ነው። አምላክ አይሞትም። ለምን ይሞታል አምላክ? ስለዚህ የሞተው አምላክ አይደለም። አምላክ ለምን መጣ? ለምን ሞተ? የሞተው አምላክ ነው ወይስ አይደለም? መጀመሪያ አምላካችን መድኃኒታችን የተነሳ ሰው ንገረኝ እስኪ። ኧረ ቆዩ አንዴ ተረጋጉ። ወይኔ ልመልስልህ። እኔ ልመልስልህ። ኦኬ ኧረ ተረጋጉ። ተረጋጉ ይላል እንዴ ዝም ብሎ እያወራ እና እሺ እሱ አወራ ቆይ እንጂ ተረጋጉ። እንዳታወሩ ሰው የለውም። እኔ እንዳታወሩ አደራ። እሺ ይሄ ሁሉ እኮ በቃ ፍጡር ባታመልኩ እኮ ይሄ ሁሉ ችግር አይመጣም። እሺ ኖ ከባድ ጥያቄ የጠየቅ መስሎ ነው አንተ። እኔ ወስጄ ካልከበደ መለስ። እሺ አምላክ ይሞታል? አምላክ አይሞትም። የሞተው አምላክ ነው? እንዴት ሞተ? ለምን ሞተ ብለህ ነው መጠየቅ ያለብህ። የሞተው አምላክ ነው ወይ? አልሞተም እኮ። ስለዚህ አምላክ ለአንተ ኃጢአት ሲል አምላክ ሞቷል ወይስ አልሞተም? የሞተበት ምክንያቱ ምንድነው? ሞት እንደላልኩ እኛ ሞተን የምንለው እኮ አልጠየኩም። ምክንያት አልጠየኩም። ምንድነው እሱ የፈለከው? እሺ ምንድነው የፈለከው? ሞቷል ወይስ አልሞተም ነው? የሞተው ማን ነው? ማን ነው ላይ ነው ጥያቄ። አልሞተም። እሺ አምላክ ኢየሱስ አምላክ አይደለም ማለት ነው። ፍጹም ሰው ሆኖ ነው የመጣው። ፍጹም ሰውና ፍጹም አምላክ ሆኖ ነው የመጣው። እንደ ሰው ሞተ፣ እንደ አምላክ ተነሳ። የቱ ጋር ነው እንደ ሰው ሞተ እንደ አምላክ ተነሳ የሚለው? እግዚአብሔር አምላክ ምድር ላይ ሲመጣ ፍጹም ሰውና ፍጹም አምላክ ሆኖ ነው የመጣው። እንደ ሰው ሞተ እንደ አምላክ ተነሳ የሚለው የቱ ጋር ነው? እኔ እኮ እየመለስኩልህ ነው አይደለ? የቱ ጋር ነው እኮ ማስረጃ? መልስ ነው የፈለከው ነው? ምንድነው የፈለከው እንዴ? መልስ ከማስረጃ ጋር ነው? ከኪስ ነው ለምሰለኝ ታዲያ እንዴ? ቀጥታ መልስ አልኩህ እኮ። አምላካችን ኢየሱስ ክርስቶስ ምድር ላይ ሲመጣ የኛን ኃጢአት በሞቱ ሊደመሰስልን መጥቷል አይደለ? ከዚያ እንደ ሰውኛ መጣ፣ እንደ ሰው ሞተ። የሞተው ምንድነው? እሺ ቆይ አንዴ በቃ ባጭሩ ምንድነው? በቃ እቺ ማለት ነው ምንድነው የሞተው? አንተ እኔ እያልኩ ያለሁት ገብቶ ነው ነገር እስኪ ነው በደንብ ይገባል። አምላክ የሞተው ፍጹም አምላክ ሆኖ ምድር ላይ መጣ እግዚአብሔር። የሞተው ምንድነው? በስጋው ነው የሞተው። በስጋው ሞት አልኩ። በስጋው ሞት ከብዷል እያለች ስለሆነ አንድ ጊዜ ከሷ ጋር ላውራ። አንተ ከብዷል እያለች ነው ወይ ደግሞ ዝም በይ በላት። ኖ አንተ እኮ መልስ ሲመለስልህ ወደ ሌላ እንትን ትገባለህ። እና ታዲያ እንዴ ከአንተ ጋር እያወራው ነው አይደለ? ስለዚህ ከአንተ ጋር እያወራው ከሆነ ወይ እሷ ታውራ ወይ አንተ አውራ። አንዳችሁ ተነጋገሩ። አንተ መልስ ነው የፈለከው፣ እሷ ታውራ፣ እኔ ላውራ ነው የፈለከው። በቃ እሷ ትመልስ። በቃ አንተ ተከበደ፣ እሷ ትመልስ። እሺ ቀጥይ ትዕግስት። እኔ ልመልስ። ጥያቄ ምን? ይሄ ማንኛውም አይከብድም። ማንኛውም ትዕግስት ደግሞ ከብዶሻል ንጉሱ፣ እኔ እቀጥላለሁ እያለ ነው። ኧረ ተስማሙ። ኖ ከብዶሻል ከብዶሃል የሚባል ነገር የለም። ማንም ክርስቲያን ይሄ ከባድ ጥያቄ ይምሰልህ። ማንኛውም ካልከበደ ቀለል አድርጎ አንድ ሰው ይመልስ። ጥያቄ ነው። ከብዶት አይደለም ባይዘይ አንድ ሰው ይመልስ። ተነጋገሩ። በአንተ ቤት ከባድ ጥያቄ እኮ የጠየቅክ መስሏል። አይ በኔ ቤት ማንኛውም ምዕመናን እኮ የሚመልሰው መልስ እኮ አቆ እሺ ተመለስክ። እሺ አንዳችሁ መልሱ። እሺ ማን ነው የሚመልሰው? ጣልቃ እንዳገሩ በስጋው ማን ነው የሚመልሰው? ማን ነው የሚመልሰው? መልስ ነው የፈለግከው? የሚመልስልን ሰው ነው የፈለግከው? አዎ ማንኛችንም እንመልስ። እሷም ትመልስ። ሁሉም ሰው ባንዴ ነው። እሺ በቃ አራታችሁም እኩል አንድ ላይ ከኔ ጋር አውሩ። እንደዛ ነው የምትፈልጉት? ይመለስልህ ሌላው ከመጣጣርኩ ይመለስልህ መልስ እኮ ብትቀበል ይመለስልህ ሌላው ለማረዳት ብትሞክር ሁሉ ያወራል። በቃ ስለዚህ አንዳችሁ አውሩ እኮ ነው የምለው። የሞተው ምንድነው? በስጋው እግዚአብሔር አምላክ ሞቷል። ምንድነው የሞተው? አንድ ያቄ ሞት እንድራገው ተነስቷል። ቆይ አንድ ያቄ ጠይቀውና ትዕግስት አንድ ላይ ቀጥሉ። የሞተው ምንድነው? አንድ ጥያቄ ጠይቀው። ኦኬ ንጉሱን ቀጥለሽ። ክርስቲያኖች እንዲህ ናቸው ተመልከቱ።
እውነት ተመልሶልሃል። አማራጭ ስላጣ ነው። አማራጭ ስላጣ ተመልሶልሃል። አንድ ተወሮ ቆይ ሮቤል አንዴ ቆይ ልጠይቀው ጥያቄ። እንደዛ ነው በቃ ሮቤል ተከበደ። አንተ አቁም። አንተ ገስት ከተያው ከብዶት አይደለም ኖ ከብዶት አይደለም። አንተ ኢየሱስ እናውራ እንደማመጥ። እሺ ጋትሽ ኢየሱስ ክርስቶስ በስጋው ሞተ ሲባል ታለያይና አምላክ ነው የሞተው ስጋ ነው የሞተው እያልክ ሰዎችን ለመረዳት እንኳን ትንሽ አትሞክርም። አንድ ጥያቄ ልጠይቅህ በዚሁ አንተ ስትሞት በስጋህ ነው የምትሞተው በነፍስህ? በስጋዬ ጀስት ኢየሱስን በስጋው ነው የሞተው እኮ ያ ምን ይባላል? ያ ምን ይባላል? ቆይ በስጋው ሞተ በስጋው ሞተ። ያ ክንውን ምን ይባላል ማለት? ነፍስ ከስጋ የምታረገው መለያየት ምን ተብሎ ይጠራል? ምን ማለት ነው ደግሞ ይጥያቄ? ሞት ነው ሞት ከበቃ ስጋ ጎበዝ ስጋ ተለየ በቃ ያ ምን ይባላል? ሞት ይባላል። ኢየሱስ ከስጋው መንፈሱ ከስጋው ተለይቷል አልተለየም? ኢየሱስ ክርስቶስ የሞተው በስጋው ነው ስትባሉ ጀስት እንኳን ለመረዳት ትንሽ አስቡ። አንቺ በምንድን ነው የምትሞቺው? አንቺ በምንድን ነው የምትሞቺው? በስጋዬ ነው በቃ እኮ ሞት አይባልም። ያንቺ ሞት አይባልም። ነፍሴ የኔ ግን ነፍሴ ባህሪዋ የሰው ነው ዩ ኖ የኢየሱስ ሰው ብቻ ነኝ። ኢየሱስ ሰው ብቻ ነኝ ያለበት ፓርት ታመጣልኛለህ? ኢየሱስ ሰው ነኝ ያለበት ሰው ነኝ ብሏል። ኢየሱስ እኔ ልመልስ እንደ ወንድሜ እኔ ልመልስ ፍጹም አምላክ ነው። ኧረ እባካችሁ ተው እኔ ልመልስልህ መልስ ሲመለስልህ ኧረ እባካችሁ አትበል። መልስ ተመለሰልህ። አዳምጠኛ እንዴ ስጋ እኮ ነው የለበሰው። ወደ ሌላ ርዕስ እኮ ነው መግባት ያለብህ። ልጅቷ እያወራች ነው። ጣልቃ ትግቡ ነው እያለን ያለ ነው። ምን ሆናችሁ ነው? መልሷን አክሴፕት አድርጋ መልሷን ተቀበል። ገና ምን አወራንና ነው እንዴ? ምን ሆነ ነው ሮቤል? ከዚህ በላይ ምን አይነት መልስ ነው የሚመለስልህ? ምንድነው የፈለግከው? መለስኩልህ አንተ ኢየሱስ ሞቷል የምትል ከሆነ ያንተን ሞትም የሆነ ነፍስና ስጋ አንተ እኮ ነፍስና ስጋ ሲገናኙ ነው አይደል ሰው የሚባል ፍጥረት የተፈጠረ ከራሱ ጋር ነው። ኢየሱስ የባህሪ አምላክ ነው የሚለው። እሺ አምጪ አዳምጠኝ።